ሰላም እንደምን አላችሁ? መምህር ተካልኝ አሰፋ ነኝ። በዛሬው ቪዲዮዬ ከላይ ባለው ቪዲዮ ቃል በገባሁላችሁ መሰረት ስለ ኤግዚት ኤግዛም አንዳንድ መረጃዎች የማደርስበትን ስራ ነው ይዤላችሁ የመጣሁት። ዲቴይል ሀሳቦች ያሉበት ፒፒቲ ለቅቄላችኋለሁ። እሱ ላይ ባለው መሰረት ሀሳቦችን የተወሰኑ ሼር ላደርጋችሁ ነው። መግቢያ ኢንትሮዳክሽን ፓርት አለው። ናሽናል ኤግዚት ኤግዛም ፕሪፔርድ ባይ ዘ ኢትዮጵያ ሚኒስትሪ ኦፍ ኤጁኬሽን ፎር ኦል አንደርግራጁዌት ስቱደንት ኦል ኦቨር ዘ ካንትሪ። ስለዚህ ይሄ በአጠቃላይ በኢትዮጵያ ላሉ በተለያዩ የትምህርት ዘርፎች የመጀመሪያ ዲግሪያቸውን ተምረው ላጠናቀቁ የሚሆን የመውጫ ምዘና ነው። ስለዚህ ሁሉንም የሚመለከትን የሚሆን ነው ማለት ነው። ናሽናል ኤግዚት ኤግዛም in Ethiopia higher education institutes will enable us to produce competent graduate students in all programs. ስለዚህ በሁሉም ፕሮግራም ብቁና ተወዳዳሪ ዜጎችን መፍጠር ነው የዚህ ናሽናል ኤግዚት ኤግዛም የሚተገበረበት ዓላማ። the national exit exam evaluation marked or ranked from 100% and students who score 50% and above automatically pass the national exit exam. ስለዚህ ከመቶ ነው ምዘናው። ከመቶ ውስጥ 50% እና ከዛ በላይ መጣ በቀጥታ ኤግዛሙን የሚያልፍበት ሁኔታ ነው ያለው። any degree graduate students must take and pass the national exit exam to get his or her bachelor degree. ስለዚህ ማንኛውም የዲግሪ ምሩቅ የግዴታ ባችለር ዲግሪውን ለመውሰድ የመጀመሪያ ዲግሪውን ለመውሰድ ኤግዚት ኤግዛምን መመዘን ይኖርበታል ማለት ነው። ኦብጀክቲቭስ ኦፍ ኤግዚት ኤግዛም ሌላው እንድናነሳ የፈለኩበት ርዕሰ ጉዳይ ዓላማው ምንድነው የሚለው ነው። ያው ዓላማ ውስጥም ብዙ ፖይንቶች እነሱ ይችላሉ። ከነዛ ዋና ዋናዎቹ to measure the extent to which the skills needed for employment have been achieved among the undergraduate students. ስለዚህ እዚህ ጋር በዲግሪ ሌቭል የሚመረቁ ምሩቃን ከየትምህርት ክፍሉ የሚጠበቅባቸውን ሪዛልት አቺቭ አድርገውታል ወይ የሚጠበቅባቸውን ስኪል እና ኖሌጅ ይዘዋል ተላብሰዋል የሚለውን ሜጀር ለማድረግ ነው። to ensure student achievement and improve quality of education. ስለዚህ የተማሪዎችን አቺቭመንት መለካትና ከዛ አቺቭ አድርገውታል የሚለውን ማረጋገጥና የትምህርት ስርዓቱን ጥራት ሲበልጥ ለማሳደግ ለማሻሻል ለማጎልበት ነው። በዚህ ምዘና መሰረት ያለውን የትምህርት እንቅስቃሴ ቫሊዩ አድርጎ ለማሻሻል ለማጎልበት የሚጠቅም ነው። to improve the relevance of academic programs and institutional performance, to assess whether higher education graduates attain the graduate profile or not, to produce skilled and competent manpower for local, national and international markets. ስለዚህ ለሎካልም ሊሆን ይችላል በየአካባቢው ላለ በሀገር ደረጃና በዓለም አቀፍ ደረጃ ባሉ ሌበር ማርኬት ላይ ገበያዎች ላይ ብቁ ተወዳዳሪና እዛ ላይ ፔኔትሬት አድርጎ የሚወጡ ባለሙያዎችን የሰው ኃይልን ማፍራት ነው የዚህ ናሽናል ኤግዚት ኤግዛም ዓላማው ማለት ነው። who can take the exit exam? the other topic ማን ነው ይሄንን ኤግዛም የሚወስደው ነው ወይ ለመውሰድ ብቁ የሆነው? all students can finish his or academic requirements. ማንኛውም የሚጠበቅበትን አካዳሚክ ሪኳየርመንት ያሟላ ተማሪ ማለት ነው። ምናልባት ከዛ ውስጥ ጥቂቶቹ or course without F grades including research project፣ ሁሉንም በየዲሲፕሊን ያሉ የተቀመጡትን ኮርሶች አጥንቶ ተምሮ ማጠናቀቅና በውጤቱም ደረጃ ሲታይ ምንም አይነት ኤፍ የሌለው ከዛ ከፍ ያሉ ተገቢውን ውጤቶች የያዘ ድምር ውጤቱ ደግሞ ከ2 ነጥብ በላይ የሆነ በሙሉ መመዘን ይችላል ነው። student who took institutional model screening exams in both hard copy and online and score above 50%። ያው በየተቋማቱ ነባራዊ ሁኔታ ምዘናዎች ያዘጋጃሉ። ስለዚህ በየዩኒቨርሲቲዎቹ የሚሰጠውን ምዘና ከመቶ የሚሰጥ ምዘና ይኖራል። በሃርድ ኮፒ እንደዚሁም ኦንላይን 50% እና ከዛ በላይ ያመጡ ፓስ ማርክ ያመጡ ማለት ነው። ለዚህ invite ይደረጋሉ። students who authenticate his or her diploma levels, COC and preparatory documents etc. ሌላው you can pay for national exit exam። ያው ለዚህ ምዘና የሚያስፈልገውን አስፈላጊ ሪኳየርመንት ያሟሉና ክፍያውን የሚጠበቅባቸውን ክፍያ ጭምር ይከፈሉ የመሳሰሉ እነዚህ ተጋባዥ ናቸው ነው። ኤግዛሙን መውሰድ ይችላሉ ይወስዳሉ። requirement for national exit exam requirement for national exit exam ወደዛ ስንቀርብ ደግሞ ልናሟላቸው የሚገቡ ቅድመ ሁኔታዎች ናቸው። የመጀመሪያው የተቋማችንን አይዲ
ካርድ it is mandatory ዩኒቨርሲቲ ኮሌጅ ID is mandatory ስለዚህ የተማርንበት ዩኒቨርሲቲ or ዩኒቨርሲቲ ኮሌጅ or ኢንስቲትዩሽን ID ያስፈልጋል እሱንም መያዝ ይኖርባችኋል ሌላው ቀበሌ ID or driving license or digital ID ፋይዳ ስለዚህ ማንነታችንን የሚያሳይ ከትምህርት ቤቱ መታወቂያ በተጨማሪ የኛን ማንነት የሚያሳይ የቀበሌ መታወቂያ ወይንም ደግሞ የመንጃ ፍቃድ or ናሽናል ID ፋይዳ ይዘን መገኘት ይኖርብናል ሌላው ዩዘር ኔም ከተቋማችን ዛጋ መንግስት በተጠው መንገድ መሰረት በየዩኒቨርሲቲው ዩዘር ኔም በተመዘጋጀባችሁበት ዩኒቨርሲቲዎች ዩዘር ኔም ይሰጣል ስለዚህ ሄዳችሁ ከየተቋማችሁ የምትገቡበት ዩዘር ኔም እና ፓስወርዳችሁ መውሰድ ይኖርባችኋል መንግስት በየተቋማቱ ሰጥቷል ስለዚህ እሱን በቀላሉ ዩኒቨርሲቲያችን ላይ እናገኘዋለን ሄደን ዩዘር ኔም እና ፓስወርድ መውሰድ be competitive for any eligible requests እዛ ጋር በእለቱ ደግሞ ከመጣን በኋላ ምን ያስፈልጋል ኮኦፐሬቲቭ መሆን ያስፈልጋል ማንኛውም ለሚጠየቁ ሪኩዌስቶች ተባባሪና ፈቃደኛ መሆን ያስፈልጋል ማለት ነው ሌላው በእለቱ ስልክ ይዞ መገኘት ክልክል ነው ሞባይል ፎን is strictly forbidden ስለዚህ ስልኮቻችሁን ይዛችሁ ባለመገኘት ራሳችሁን ካላስፈላጊ እንግልትና አደጋ መጠበቅ ይኖርባችኋል arriving in exam plus before 30 minutes ሌላው ወደ ፈተና ስንሄድ ሄቱ አከበና አንዱ ሳይኮሎጂካሊ ተጽዕኖ የሚፈጥረው ሰዓት ማርፈድ ስለሆነ ከ30 ደቂቃ በፊት እዛ አካባቢ ተገኝቶ አእምሮን ስቴብል ማድረግና መረጋጋት ያስፈልጋል ስለዚህ arriving in exam place before 30 minutes the other how can do the exam exit exam can be released by using learning management systems so በዛ ሲስተም አማካኝነት ይለቀቃል ስለዚህ student must familiar with this system ያው ይሄንን ሲስተም ፋሚሊየር መሆን ያስፈልጋል ምናልባት በየተቋሙ የሚሰጠው ምዘና ለዚህ ኤክሰርሳይዝ የምታረጉበት እድል ስለሚሆን በዛ ሞር ያንን ስኪል ዴቨሎፕ ማድረግ ይጠይቃል be careful in time management ሌላው ሲስተሙ ጋር ወደ ምዘና በቀጥታ ስንገባ ጊዜ አጠቃቀም ይባል ነገር አለ ስለዚህ ለሙሉ ፈተና የተሰጠው የጊዜ ርዝማኔ አለ ስለዚህ ያንዳንዷን ጥያቄ የምትሰሩት በዛ አይነት ሙሉን ጥያቄ ሊያሰራችሁ በሚችል ፔስ መሆን አለበት ፍጥነታችሁ በዛ የተቃኘ መሆን አለበት so properly ታይሞቻችንን ማኔጅ ማድረግ አለብን be relax do not make busy yourself ስለዚህ ሪላክስ ማድረግ ያስፈልጋል ራሳችንን ቢዚ ማድረግ ራሳችንን ማስጨነቅ ያስፈልግም ሪላክስ አድርገን ነፃ ሆነን ለመስራት መሞከር ነው read exam instructions carefully እዛ ጋር የተለቀቁትን ኤግዛም ኢንስትራክሽንስ በጥንቃቄ ማንበብ በጥንቃቄ ማየት ያስፈልጋል read the question very carefully ያንዳንዷን ጥያቄ ኢንስትራክሽኑን ከተረዳን ቀጥሎ ጥያቄው ላይ ስንመጣ ደግሞ ጥያቄውን carefully ማየት ማንበብ በጥንቃቄ ማየት ያስፈልጋል select your answer if you know well ስለዚህ ልክ ጥያቄውን ከተረዳን ኢንስትራክሽኑን ከተረዳን ቀጣይ የሚሆነው ትክክለኛ ነው ብለን ያሰብነው መልስ በአግባቡ መምረጥ ይኖርብናል don't jump questions without answer ሌላው በጣም መጠንቀቅ ያለብን መልስ ሳንሰራ የምንዘለው ጥያቄ መኖር የለበትም በኋላ ይረሳል ስለዚህ ዋጋ ያስከፍለናል ስለዚህ ይሄን ማድረግ አለብን before exam ከእለቱ በፊት እና ወደዛ በእለቱም ቢሆን ወደ ፈተና ከመግባታችን በፊት reduce stress ማድረግ ካለብን ነገሮች ዋናው ስትረስን መቀነስ ስትረስን በተቻለ መጠን ኮንትሮል ማድረግ ማስወገድ ያስፈልጋል ነው how to manage stress ለሚለው ብዙ አይነት ቲፖች አሉ ብዙ አይነት መንገዶች አሉ ምናልባት እዚህ ጋር የተወሰኑትን ለማንሳት ያክል tips for stress management the first tip is spending time with nature listen the music read books talk with friend exercise think positive manage time etc meditation so ያው ስትረስን ማኔጅ ለማድረግ ብዙ መንገዶች አሉ እንደየሰው ዝንባሌ እንደየራሳችን ዝንባሌ አእምሮአችን ሪላክስ ሊያደርግ የሚችልባቸው መንገዶች መጠቀም መጽሐፍ ማንበብ ሊሆን ይችላል አንዳንዶቻችን ሙዚቃ መስማት ሊሆን ይችላል አንዳንዶቻችን ግሪን ኤሪያ ላይ ሄዶ ማሳለፍ ንጹህ አየር መውሰድ ሊሆን ይችላል አንዳንዶቻችን ከጓደኞቻችን ጋር ከቤተሰቦቻችን ጋር ማውራት መጫወት ጊዜ መውሰድ ሊሆን ይችላል አንዳንዶቻችን ከራሳችን ጋር መመሰጥ ሜዲቴት ማድረግ በአንዳንድ ጉዳዮች ላይ ዲቴል የሆነ ዲፕ የሆነ መመሰጥ ውስጥ መግባት ሊሆን ይችላል ሌሎቻችን ደግሞ ኤክሰርሳይሶች የተለያዩ ፊዚካል ፊትነስ ኤክሰርሳይዝ መስራት ሊሆን ይችላል ፖዚቲቭ ነገሮችን ማሰብ እንደየሆቢያችን እነዚህ ነገሮች ብናደርግ ሪላክስ እንድናደርግና አእምሮአችን የተወሰነ እንዲፍታታ እድል ይሰጣሉ ተብሎ ይታመናል ሶ
እንደዚህ አይነት እንቅስቃሴ በማድረግ አእምሮን ሪላክስ እንዲያደርግ ከስትረስ ነፃ እንዲሆን ከውጥረት ነፃ እንዲሆን ማድረግ። ስትረስ በጣም አንዱ እንቅፋት ስለሆነ ማለት ነው። how to avoid stress 6 rules in order to avoid stress። ያው የመጀመሪያው ሩል concentrate on one task። ምናልባት በእለቱ ፈተናው ራሱ ሊጠቅማችሁ የሚችል ነው። አንድ ነገር ላይ ትኩረት ማድረግ ነው። have a supply of time ጊዜ ነው አንዱ ስትረስፉል የሚያደርገው። ጊዜ በጣም በአግባቡ ካልተጠቀምነው እዛ ጋር ከአንድ ወደ አንዱ ጥያቄ ሰፊ ታይም ወስደን ወደ ሌላኛው ስንሄድ እየተጨናነቅን እንመጣው። ለምን ከሰራ ነው ይልቅ የምንሰራው እየበዛ ሲመጣና ሰዓቱ ዝቅ እያለ ሲመጣ ሞር ስትረስፉል ያደርገናል። ስለዚህ ሰዓት አጠቃቀም፣ ስራዎችን በደንብ ኦርደር መስራት መቻል፣ ይሄ ጀነራል ፕሪንሲፕል ነው። ሜክ ኤ ቱ ዱ ሊስቶች አዘጋጅቶ ስራዎችን መስራት፣ ኳይት ኢነፍ ስሊፕ በቂ ጌት ኢነፍ ስሊፕ ያው በቂ እንቅልፍ መውሰድ፣ ባላንስድ ዳይት፣ ጊቭ ታይም ቱ ሆቢስ ኤንድ ዘ ላይክ። ስለዚህ እነዚህ የመሳሰሉት ሩልስ ስትረስን አቮይድ ለማድረግ የሚያገለግሉና የሚጠቅሙ ናቸው ማለት ነው። ሌላው ሎጊን ሊንክስ ጋር ስመጣ እዛ ጋር ይለቀቅልናል። እዛም ስትገቡም በዚህ መልኩ ግቡ የሚል አይነት መመሪያዎችና ኢንስትራክሽኖች ይሰጣሉ። ድጋፍ ይደረግላቸዋል። ዲር ኦል ፕሊዝ ቢ አዌር ኦል ኦፍ ዘ ፎሎዊንግ ሊንክስ አር አፕሊካብል ይላል። እነዚህን ሁሉ ሊንኮች መጠቀም ትችላላችሁ። ሌላው ሃው ቱ ዩዝ በሚለው ላይ የራሱ የሆነ ዌብሳይት አለ። እዛ ጋር ትምህርት ሚኒስቴር ያስቀመጠው እዛ ጋር የመጀመሪያው ስራ የሚሆነው ፕሊዝ ኢንተር ዮር ዩዘር ኔም የሚላል። ሶ እዚህ ጋር ዩዘር ኔማችንን እናስገባለን። ከዛ የተሰጠንን ፓስዋርድ እናስገባለን። ያ ከትምህርት ቤት የወሰድነውን ተኔን ስናስገባ እድል ይሰጠናል። ቼንጅ ፓስዋርድ የሚል አለ ይመጣልናል። ሶ ልክ ይሄን እንዳስገባን ቀጣይ ስቴፕ የሚሆነው ፓስወርዳችን መቀየር ነው። ሶ ከረንት ፓስዋርዳችን እናስገባለን። ደን ኒው ፓስዋርድ እናስገባለን። እኛ ማይጠፋብንን በቀላሉ የምናስታውሰውን ግን ስውር ነው ብለን የምናስበውን ፓስዋርድ እናስገባለን። ደን ኒው ፓስዋርድ አጌን እናስገባለን። ከዛ በኋላ ሴቭ ቼንጅድ እንለዋለን። ደን ተቀየረ ኮንቲኒዩ ስንል ወደ ቀጣይ ስቴፕ ወደ ፈተና ይወስደናል ማለት ነው። ሶ እንደገና በዚህ መልክ ዩዘር ኔማችን እናስገባለን፣ ኒው ፓስዋርድ እናስገባለን፣ ተከፈተ ማለት ነው። ኮንቲኒዩ ስንለው እንደዚህ አይነት ቀጣይ ለመሄድ ዩዘር ኔም እና ፓስዋርዳችን የምናስገባበት አይነት ዲስፕሌይ ያደርግልናል። ሶ እሱ ላይ ዩዘር ኔማችን እናስገባለን፣ ፓስዋርዳችን እናስገባለን። በቀጥታ ወደ ኤግዛሙ ይመራናል። ዘን ጀነራል ዳይሬክሽኖች ነው የምናገኘው፣ ሩሎችን እናገኛለን። ምናልባት እዚህ ጋር ጥቅል የሆኑ ኮመን የሆኑ እንትኖችን ነው የሚያነሳው። ሩሎች አሉ። read the following instruction before starting this exam, use your time effectively, make sure that you have answered all the questions before submitting the exam, please abide by exam rooms policy, you can only start the exam once informed by exam coordinator to do so, note that your allotted time counts down on your exam page, you cannot leave the exam center before 45 minutes, side talk and side watching collegios screen are strictly forbidden, moving the computer screen in any directions will result in penalty, do not try minimize the exam windows before your work is submitted። ስለዚህ እነዚህን እንትን እናገኛለን ማለት ነው። ሩልስ ነው የምናገኘው። ሰው እነዚህ ጀነራል ኢንስትራክሽኖች ናቸው። ጊዜያችሁን በአግባቡ መጠቀም ዘን እያንዳንዱ ጥያቄ በትክክለኛው መልኩ መስራታችሁን ማረጋገጥ ሰሚት ከማለታችሁ በፊት። ሌላው እዛው ኤግዛም ሩም ላይ ያሉ መጠበቅ አለባችሁ ተብሎ የሚናገሯችሁ ፖሊሲዎችና ሩልስ አሉ። እነዛን መከተል። ኤግዛሙን የምትጀምሩትም ሆነ ኤግዛሙን የምትቀጥሉት በኮኦርዲኔተሮቻችሁ እዛ ጋር ባለው አስተባባሪ መቀጠል ወይም መጀመር እንደምትችሉ ሲነገራችሁ ነው። ሌላው የተሰጣችሁን ሰዓት በአግባቡ በእያንዳንዷ እንቅስቃሴ መጠቀም ይኖርባችኋል። so you can note that you allotted time counts down on your exam page። እያንዳንዷ ሰዓት ምን ያህል ሰዓት አላችሁ የሚለው እዛው ዲስፕሌይ ስለሚደረግላችሁ በዛ መሰረት ጊዜያችሁን ማኔጅ ማድረግ ይኖርባችኋል። you cannot leave the exam center before 45 minutes። ያው ከ45 ደቂቃ በፊት መውጣት አይፈቀድም። በጊዜ መጀመር እንዳለብን ሁሉ ደግሞ ከ45 ደቂቃ በፊት ደግሞ መውጣት አይቻልም ማለት ነው። ስንጀምር በታይም እንጀምራለን፣ ስንጨርስ ደግሞ በሰዓት ያው ሊሚት አለው ማለት ነው የሚወጣበት። ሳይድ ቶክ ያው ምንም ጥያቄ የለውም። የሌላውም ዲስፕሌይ ስክሪን ማየት፣ ወደ ጎን ማየት፣ ወደ ጎን ማውራት፣ እነዚህ
ስትሪክትሊ ክልክል ናቸው፣ ዋጋ ያስከፍሉናል ማለት ነው። ጥንቃቄ ያስፈልጋል። ሞቪንግ ዘ ኮምፒውተር ስክሪን ኢን ኤኒ ዳይሬክሽን ዊል ሪዛልት ኢን ፔናልቲ። ስለዚህ ኮምፒውተር ስክሪናችንን ማዟዟር እሱ ዋጋ ያስከፍላል። ስለዚህ ጥንቃቄ ያስፈልጋል ነው። ዱ ናት ትራይ ሚኒማይዝ ዘ ኤግዛም ዊንዶ ቢፎር ዩር ወርክ ኢዝ ሰብሚትድ። ሰብሚት ከማድረጋቸው በፊት ዊንዶውን ሚኒማይዝ ማድረግ አያስፈልግም ብሎ ይጀምራል። ሃው ቱ ዩዝ የሚለው ጋር ስንሄድ ጀነራል ዳይሬክሽኖች አሉ። ማይ ኤግዛም፣ ኤግዛም ኦቨርቪ፣ ቢዝነስ ማኔጅመንት ለምሳሌ ቢሆን ይሄን ያመጣል። ከዛ እያለ 2017 የነበረውን መነሻ ያው ስለዚህ ኤግዛም 2017 ትሉታላችሁ። ደን ከዛ ጥያቄዎች ስታርት ኤግዛም ደን ጥያቄዎች ያመጣላችኋል። ስታርት ኤግዛም ስትሉት ስታርት ኤግዛም ትሉ አቴምፕት አላውድ ዋን ቱ ስታርት ዚስ ኤግዛም ዩ ኒድ ቱ ኖው ዘ ኤግዛም ፓስወርድ ታይም ሊሚትስ ቱ ሃወር እንዲህ ያለ ሰዓቶች ያስቀምጥላችኋል። በዛ መሰረት ኤግዛም ፓስወርዱን ታስገባላችሁ። ታይም ሊሚት ሚለውን ታያላችሁ። ደን ስታርት ኤግዛም ሚል አሁንም ይመጣል በየመካከሉ። ስለዚህ ፈተናውን በዚህ መልክ ትጀምራላችሁ። ጥያቄዎቹን እያነበባችሁ ለጥያቄዎቹ መልስ እየሰጣችሁ ክሊክ እያደረጋችኋቸው መልስ ነው ብላችሁ ያመናችሁበት ፊደል ጋር ክሊክ እያደረጋችሁ ትሄዳላችሁ። ሌላው ሃው ከን ዱ ኤግዛምስ ነው። እዚህ ጋርም በተመሳሳይ እያንዳንዱ ጥያቄ ላይ ክሊክ እያደረግን መሄድ ነው። ምናልባት ፕራክቲካል እንትኖችን በየተቋማችሁ ኤክሰርሳይዝ ያደረጋችሁባቸው ስለሚሆኑ ብዙም አዲስ ነገር እዛ ላይ የለውም። በዛ መሰረት ጥያቄዎቻችሁን ሰራላችሁ። ስኬጁላችሁን ከዚህ በፊት አንስተን ነበር። ስኬጁሉ አካውንቲንግ ምናልባት የቢዝነስ ዘርፍ ሆኖ በዋናነት ኮምፒውተር ሳይንስን ብቻ ነው ከናቹራል የቀላቀልኩት። የሌሎችን ፕሮግራም እዚህ ጋር እኔ ዙሪያ ያለ ሰው ከዲማንድ ካደረገው ከጠየቀኝ ጥያቄ ተነስቼ ነው ያዘጋጀሁትና የአራት ዲፓርትመንቶች ነው። አካውንቲንግ ኤንድ ፋይናንስ፣ ቢዝነስ ማኔጅመንት፣ ማርኬቲንግ ማኔጅመንት እና ኮምፒውተር ሳይንስ። በሌላ ዲፓርትመንት የወጡን ኢንፎርሜሽን የምትፈልጉ ከሆነ እሱንም ሼር ላደርጋችሁ እችላለሁ። ስለዚህ አካውንቲንግ ኤንድ ፋይናንስ ከዚህ በፊትም እንደነገርኳችሁ ማክሰኞ ነው። ቢዝነስ ማኔጅመንት ረቡዕ፣ ማርኬቲንግ ማኔጅመንት ሐሙስ ይሆንና ኮምፒውተር ሳይንስ የአካውንቲንግ የተወሰደበት ሳምንት በ25 ይሆናል። በዚህ መልክ የቢዝነስ ዘርፉ እና ኮምፒውተር ሳይንስ የሚጠናቀቅበት ስኬጁል ነው ማለት ነው። በዚህ መልክ ይሆናል። ስለዚህ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።